እስልምና ገዳይ ነው፣ እስልምና አራጅ ነው ብለን እስልምናን ከአራጅነትና ከገዳይነት አንፃር እንድንረዳው ስላደረጉ አካላት ዛሬ ልነግራችሁ ነው የመጣሁት። እነዚህ አካላት ወሃቢያ በመባል ይታወቃሉ። እንግዲህ እንደተመለከታችሁት ነው። ጠንቋዩም ወሃቢያ ተጠንቀቅ ይልሃል፣ ክርስቲያኑም ወሃቢያ ተጠንቀቅ ይልሃል፣ ኤቲስቱም ወሃቢያ ተጠንቀቅ ይልሃል፣ ሙብተዲውም ወሃቢያ ተጠንቀቅ ይልሃል። ለምን ይመስላችኋል? ቆም ብላችሁ አስባችሁ ታውቃላችሁ? በመጀመሪያ ደረጃ ወሃቢያ የሚባል አንጃ ወይም ቡድን የለም። የሆኑ የመንደር ዱርዬዎች ጫት አትቃሙ ስለተባሉ ብቻ ወሃቢያ ማለት ጀመሩ። በቃ ታሪኩ ያ ነው። አጠር መጠነስ አደርጋላችሁ። ስለዚህ ጠንካራ የሆነ ለምሳሌ ለመብቱ የሚታገል አንድ ሙስሊም ወሃቢያ ይባላል። ሙስሊም ሴት ተማሪዎቻችን ሂጃባቸውን ለብሰው ትምህርት መማር አለባቸው፣ ይህን ነገር የሚከለክል ሰው በህግ መጠየቅ አለበት ሲባል እነዚህ አራጆች ወሃቢያዎች ምናምን ይባላሉ። ለምን ሲባል መብታቸውን ስለጠየቁ፣ መብታቸውን ስላስከበሩ። እንዲሁም ደግሞ ሙስሊም ወጣቱ ከሱስ ከጫት ከተለያዩ ነገራቶችን መራቅ አለበት ሲባል ጊዜ ይህ ወሃቢያ አይኤስ ነው ይባላል። ሪሊ አይኤስ እኮ በዋነኝነት ራሱ የሚቃወሙ እናንተ እንደምትሉት ወሃቢያ የሚባሉ ሰዎች ናቸው። እውነት እንነጋገር ከተባለ የእነዚህ ሰዎች ዋነኛ ዓላማ ምንድነው ሲባል ሙስሊሞችን ከአላህ ውጪ እንዲጣሩ እንዲሁም ደግሞ የነቃን ትውልድ እንዳይፈጥሩ እየሰሩ ነው እንጂ የምር ለህዝበ ሙስሊሙ አዝናችሁ አይደለም ይህን እያደረጋችሁ ያላችሁ። ሲቀጥል ስለ አራጅነት ስለ ገዳይነት ምናምን እያነሳ ነበር። ለምን በአስተምሮት ከኔ ጋር አትማገጥም? እውቀት ካለህ ማለት ነው። ግድያ በባይብል ወይስ ደግሞ በቁርአን በሚል ርዕስ ከኔ ጋር መወያየት ትችላለህ። በነገራችን ላይ ኦኬ፣ አስተምሮቱን እንፈትሽው። ግድያ ብለህ ዝም ብለህ ፕሮፓጋንዳ የሆኑ አንጃዎች ስለደገፉ እስልምና ውስጥ ቁጭ ብለው እውነት አለህ ማለት አይደለም። እና መጽሐፎችን እንፈትሻቸው፣ ችግር የለውም። ነቃ በል።